በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ሕይወት ማለፉና ታሪካዊ የተባሉ አብያተ ክርስቲያናት በእሳት መውደማቸውን ማህበረ ቅዱሳን ቲቪ አስታውቋል። በምስራቅ አርሲ ሀገረ ስብከት በአሰኮና በሺርካ ወረዳዎች በንጹሃን ኦርቶዶክሳውያን ላይ ያነጣጠረ እጅግ አሳዛኝና አረመናዊ የሆነ ጥቃት መፈጸሙን የተነገረው ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው ለተሰደዱና ለተቸገሩ ምዕመናን ደግሞ መጽናናትን እንመኛለን። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ ጻድቃንሰ ይሞቱ አበ እግዚኦሙ ነገዱ ጻድቃንሰ አበ እግዚኦሙ ነገዱ በመንግሥተ ሰማይ ይሁን ዘፈቀድ በመንግሥተ ሰማይ ይሁን ዘፈቀድ ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። በዚህ አረመናዊ ተግባር ዘመድ ወገኖቻችሁን ያጣችሁ ሁሉ አምላክ መጽናናቱን ይስጣችሁ። ስለዚህ ይህ ቪዲዮ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልን። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በተጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔ ዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብሏል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። ሁለት ቤተክርስቲያኖች ሙሉ ለሙሉ ወድመዋል። ከ10 በላይ ምዕመናንም ሞተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመኗ ላይ በአርሲ የተፈጸመ ጥቃት ነው። ከ100 በላይ ቤቶችም መቃጠላቸው ነው እየተገለጸ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። አዛይ ዜና ደርሶናል። በምስራቅ አርሲ ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል።
የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ዛሬም በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሐዘን ላይ ይገኛሉ። ማቅ የለበሱ እናቶች እንባቸውን ያላለቀ ህፃናትና ማደሪያ ያጡ አረጋውያን እያነቡ ይገኛሉ። በአስኮ ወረዳ ጠላት ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታት ዕድሜ ያስቆጠረው ታላቁ የዕድሜ ባለጸጋ የጠላት ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል የተባለው ለወቅታዊ ታማኝና ፈጣን መረጃዎች ፎሎ በማድረግ ቤተሰብ ይሁኑ። ኦርቶዶክሳውያኑ ዛሬም ተገደሉ፣ ቤተክርስቲያናቸውም በእሳት ወደመም። ሁላችሁም ይህንን ቪዲዮ አቅም እንዲኖረው ፎሎና ሼር አድርጉት። በምስራቅ አርሲ ሀገረ ስብከት በ3 የተለያዩ ወረዳዎች ከ14 በላይ ኦርቶዶክሶች በአሰቃቂ ሁኔታ ሲገደሉ ጥንታዊው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት አውድመውታል። በተመሳሳይ በመድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን አካባቢው ምዕመን የመድኃኔዓለምን ጽላት ይዘው ከአካባቢው መሸሻቸውም ታውቋል። ኦርቶዶክሳውያኑ ተወልደው ባደጉበት ወልደው በሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተፈለገ ተቃጥሏል። እነሱም በአሰቃቂ ሁኔታ ተገድለዋል። የምስራቅ አርሲ ኦርቶዶክሶች በተደጋጋሚ ጊዜ ጥቃት ቢፈጸምባቸውም ዛሬም ድረስ ምንም አይነት መፍትሄ አልተገኘም። እናንተም ይህ ቪዲዮ ለሁሉም እንዲደርስ ፎሎና ሼር አድርጉት።